በተለያየ አስቸጋሪ ሁኔታ ውስጥ ያላችሁ የእናንተ ነገር በሰውን ሊፈታ እንደማይችል የምታስቡ ከጨለማው ዓለም የተደረገባችሁ ነገር እንዳለ የሚሰማችሁ ሰዎች መለኮታዊ መፍትሄን ብቻ የምትጠባበቁ ሰዎች ይህንን ጸሎት ከኔ ጋራ እንድትጸልዩ ጋብዛችኋለሁ። አምላክና አባት እግዚአብሔር ሆይ በፊትህ መጥተናል። በፈለግነህ ጊዜ ፊትህን ከኛ ስላላዞርክ እናመሰግንሃለን። በጥያቄዎቻችን ላይ ሁሉ መልስን ይዘህ በደጃችን ስለመጣህ እናመሰግንሃለን። ነገራችን የሚፈታው ካንተ ዘንድ ነው። መልስን የምንጠብቀው ካንተ ዘንድ ነው። ከሰው አቅም በላይ ነው። ሰዎች ሊያዩት ያልቻሉት፣ ሰዎች ሊደርሱበት ያልቻሉትን ጥያቄዎቻችንን እግዚአብሔር አምላክ ሆይ በፊትህ እናቀርባለን። አንተ ጋር ብቻ መልስ እንዳለ እናምናለን። እግዚአብሔር ሆይ ስለምትሰማን እናመሰግንሃለን። መልካም የሆነውን ምላሽን ስለምትሰጠን እናመሰግንሃለን። አባትና አምላክ እግዚአብሔር ሆይ በጨለማው ዓለም የተደረገባቸው ማንኛውም አይነት እስራት ከዚህ ሰዓት ጀምሮ በኢየሱስ ስም የተፈታ እንዲሆን እንጸልያለን። ማንኛውም እስራት ከህይወታቸው የተፈታ ይሁን። ከጨለማው ዓለም በሰዎች ክፋት የተደረገባቸው ሁሉ የጨለማ እስራት ወደ እነሱ የሚላክ ሁሉ ከጨለማው የሆኑ ኃይላት በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ የተመቱ እንዲሆኑ እንጸልያለን። በኢየሱስ ስም የጨለማው ኃይል የድግምት መንፈስ የፈረሰ እንዲሆን እንጸልያለን። በኢየሱስ ስም የጥንቆላ መንፈስ ይፍረስ። በእነርሱ ላይ የተደረገ ማንኛውም የጨለማ መሳሪያ ከዚህ ሰዓት ጀምሮ የፈረሰ እንዲሆን እናዛለን። ወደ እነሱ ፈጽሞ መቅረብ እንዳይችል በኢየሱስ ስም ቤታቸውን በክርስቶስ ደም ሸፈንን። በኢየሱስ ስም ህይወታቸውን ሸፈንን። ከዚህ ሰዓት ጀምሮ ነፃ እንዲወጡ ካለባቸው ሁሉ ከተሰወረባቸው በሽታ፣ ህመም፣ ደዌ በኢየሱስ ስም ከዚህ ሰዓት ጀምሮ ፈውስ እንዲሆንላቸው፣ ማምለጥ እንዲሆንላቸው በኢየሱስ ስም መዳናቸው ፈጥኖ እንዲሰማቸው ጸልያለሁ። በላያቸው ላይ የትኛውም የጨለማ ኃይል ስልጣን እንዳይኖረው ከዚህ ሰዓት ጀምሮ የተደበቀ ሁሉ የጠላት የዲያብሎስ አሰራር ሁሉ አሁን የተመታ እንዲሆን እንጸልያለን። አሁን የፈረሰ እንዲሆን እንጸልያለን። እግዚአብሔር አምላክ ሆይ ጥያቄያቸው ሁሉ የተመለሰ እንዲሆን እንጸልያለን። በድብቅ የሚሰራ በስውር የሚሰራ በሰዎች የተሰራባቸው ሁሉ የጨለማ አሰራርና መሳሪያ በጌታ በኢየሱስ ስም ከመንገዳቸው ላይ ከዚህ ሰዓት ጀምሮ የተነቀለ እንዲሆን እንጸልያለን። ከመንገዳቸው ላይ የተነሳ እንዲሆን እንጸልያለን። አምላክና አባት ሆይ በልዩ ልዩ ደዌ፣ በሽታ፣ ችግር ውስጥ ያሉ ሰዎች አሁን መፍትሄ እንዲያገኙ፣ ለአእምሯቸው ሰላምን እንዲያገኙ፣ መድኃኒትን እንዲያገኙ እንጸልያለን። ለሁሉ ነገር መፍትሄ ያለው የአንተን ስም እንጠራለን። በቅዱስ ደም የተሸፈኑ ይሆኑ። በውስጣቸው የተደበቀ አውሬ በጌታ በኢየሱስ ስም ለቋቸው ይሂድ። በኢየሱስ ስም ለቋቸው ይሂድ። በቤታቸው የተደበቀ የተደረገ የትኛው መሳሪያ ሁሉ የፈረሰ ይሁን። በኢየሱስ ስም በፊታቸው የተሸነፈ እንዲሆን እንጸልያለን። በኢየሱስ ስም በፊታቸው የተዋረደ እንዲሆን እንጸልያለን። ነገራቸውን ሊነካ እንዳይችል፣ ህይወታቸውን ሊነካ እንዳይችል በኢየሱስ ስም እናዘዋለን። በጌታ በኢየሱስ ስም የዲያብሎስ ስራ ሁሉ የፈረሰ ይሁን። እግዚአብሔር አምላክና አባቶች ስለሰማህን እናመሰግናለን። ፈጥነህ መልሳችንን ስለሰጠን እናመሰግንሃለን። እግዚአብሔር ሆይ ፈውስ ስላደረግክ እናመሰግንሃለን። በእምነት ጸልየናል። አባቶች ስለሰማህን እናመሰግንሃለን። ለስምህ ክብር ይሁን። አሜን።